ሃይ ጋይስ በሌላ ቪዲዮ ተከስተናል። ዛሬ ቬጋስ ውስጥ የሆነ ያስገረመኝ ቦታ አለና እሱን ላሳያችሁ ብዬ ባይዘው ይሄ ሰውዬ እዚህ ጋር እየሸጠ ያለው ይሄን የእጅ ብራስሌት ነገሩ ቁማር የሚጫወቱ ሰዎች ናቸው የሚገዙትና እድል ያመጣል ብሎ ነው የሚሸጥላቸው። በር ሻጭ ነው እዚህ ጋር ይቆምና ይሸጣል የሚያልፍ ሰው ምናምን ማለት ነው። ብራስሌት ነገር ነው ግን በጨሌ የተሰራ ነውና እድል የሚጠራ ነገር ነው ምናምን ይላቸው ቁማር ለሚጫወቱ። እሱ ብቻ አይደለም ብዙ ሰዎች አሉ ቬጋስ ውስጥ የሚሸጡ እንደዚህ ማለት ነው በየቦታው ካሲኖስ በር ላይ አሉና ያው እነዚህን ጠይቃቸው እና ቢዝነሱን እየሸቀለ ነው ማለት ነው። ያለነው ቬጋስ ስትሪፕ ነው ነው ማል ቬጋስ ነው። እዚህ ማል አደባባይ ላይ የተቀመጠ የአምልኮ ቦታ አለ እና በጣም ስለገረመኝ ነው። እሱንም ብሶ መጥቶ ነው የሚያመልክበት እዛ ጋር ምናምን ተንበርክከው ማያረጉ ነገር የለም። ይጸልያሉ፣ ሰንደል ምናምን ያጨሳሉ ምናምን እነሱም ቁማር ለመጫወት ነው እንበላለን ብሎ ስለሚያስቡ ማለት ነውና ግን ማምለኪያ ቦታው እንደሚያስቀምጠው የካሲኖ ባለቤት ነው። የዚህ ሆቴል ባለቤት ነው። ሲዘር ፓላስ ይባላል። ትልቅ ሆቴል ነው በጣም። ይሄ ብቻ አይደለም ብዙ ፕሮፐርቲ ነው ያለው ቬጋስ ውስጥ። ኤም ፊሊፕስ ያለው ፍላሚንጎ ያኛው ምናምን ብዙ ሆቴሎች የሱ ናቸው። ሆቴልና ካሲኖች ማለት ነው። ማምለኪያው ቦታ እዚህ ጋር ነው። ሄልስ ኪችን እዚህ ጋር አለ። አደባባይ ላይ ነው መንገድ ላይ ማለት ነው። እና ሰዎች ይመጣሉ። በጣም ብዙ ሰዎች ነው የሚመጡት። ስታልፉ ምናምን ታያላችሁ ብዙ ጊዜ። ይሄን ይመስላል ማምለኪያው ቦታ። እዚህ ላይ ተንበርክከው ምናምን ነው የሚጸልዩት። ለልዩት ቤት የሚያጨሰውን ሰንደል ምናምን እዚህ ጋር ያጨሱበት ነው ያስታውቃል። በአደገኛ ሴኩሪቲ ነው የሚጠበቀው ምናምን በጣም አደገኛ ቦታ ነው። እዚህ ጋር እና ደግሞ ስለማን ምን እንደሆነ ምናምን እዚህ ጋር ትንሽ ገለጻ አለ። ባህር በሽሪማ ነው ምናምን ተልባላለች። የሆነ ከታይላንድ ያመጣት ጣዖት ነች። እዚህ ቦታ ላይ ከመጣች 40 አመት ምናምን ሆኗታል ጣዖቷ ማለት ነው። እና እዚህ አደባባይ ላይ ያስቀምጧት ሲያመልኳት በጣም ገርሞኝ ነው። ፎሬድ ነች ይላል። አራት ጭንቅላት ነው ያላት። ወደ ሁሉም ቦታ ታያለች ምናምን። እዚህ ጋርም አለ መስገጃው። ቬጋስ እንደሚታወቀው በጣም የኃጢአት ከተማ ነው። የሲን ሲቲ ነው የሚሉት። የሌለ ነገር የለም። የመጥፊያ ከተማ ነው። በጣም የሚደብር ቦታ ነው። የራሱ ሰንደል በሰንደል ነው አጭሶበት አመድ በአመድ ነው። እና የገረመኝ መሀል አደባባይ ላይ መሆኑ ነው። የሆነ ደበቅ ያለ ቦታ ምናምን ራሱ አይደለም። በቃ አላ ከተማው መሀል ላይ ማለት ነው ያስቀመጡት። እና ሰዎች መጥተው እዚህ ጋር አሁን እንደውም ሰው የለም። ፀሐይ በጣም አደገኛ ፀሐይ ስለሆነ ነው። ግን ብዙ ሰው ይመጣል እዚህ ጋር ሲንበረከኩ ሲጸልዩ ምናምን ታያላችሁ። እና ይሄን ይመስላል። እንደዚህ አደባባይ ላይ የጸሎት ቦታ አይቼ አላውቅም። የሚገርመው ቁማርተኞቹ እዚህ ጋር ለመብላት ነው የሚጸልዩት። ያስቀመጠው ደግሞ የቁማር ቤቱ ባለቤት ነው።
ሆቴሉን ቆይ ውስጡን ነውና እንወጣለን ገርተን እንወጣለን ይሄ ደግሞ ናይት ክለብ እያስተዋወቀ ነው ውስጡ ይሄን ይመስላል ሪሴፕሽን እዚህ ጋር አለ እዚህ ጋር ካሲኖ ነው